በዚህ ሰዓት በጣም እንደሚያስቀናኝ ታውቃላችሁ። ለነገሩ እናንተም ጋር ይሄ ነገር አለ ብዬ አስባለሁ። እናንተ መስራት የምትፈልጉት መኖር የምትፈልጉት ህይወት የሆነ ነገር ክሬት ማድረግ የምትፈልጉት የሆነ ነገር አለ። ሰሞን ከናንተ ባነሰ ዕውቀት ከናንተ ባነሰ ገንዘብ ከናንተ ባነሰ ኤክስፒሪየንስ ያን ነገር ሰርቶታል ወይም ደግሞ ጀምሮት ኦልሬዲ እየሳካለት ነው መንገዱ ላይ ነው። እናንተ የምትፈልጉት ህይወት እሱ እየኖረው ነውና ከልብ በጣም ነው የሚያስቀናኝ። ማለት ንዴት አይደለም ቅናት አይደለም እንትን ማለት ይሄ የጥላቻ ወይም ደግሞ ከሱ ኔጌቲቭ ነገር አይደለም ከልብ ማለት ነው። ማለት እሱም ባረገኝ የሆነ ሃው ምናምን ነገር እንዴ እና አይደለም በፊት ገና ቢዝነስ አልጀምር የሆነ ነገሮችን መስራት እየፈለኩ ምናምን ይቅርና ዛሬም ላይ የራሴ ቢዝነስ ኖርኝ የሆነ ገንዘብ እያገኘው በቃ ማሻሻል የምፈልጋቸው ማደግ የምፈልጋቸው ነገሮች ሳስብ ሰማን ከኔ ባነሳ ነገሮች ሰርቶታልና ይሄ ነገር በጣም ብዙዎቻችሁን አሳስቧችሁ ይሆናል ብዬ አስባለሁ። ከዚህ ጋር በተገናኘ 4-5 ዓመት ቢዝነስ ላይ ፌል ያረኩበት የተሳካልኝ የተማርኩት ኤቭሪቲንግን የያዘ እንዴት ነው እነዚህ ሰዎች እየበለጡ ነው ያለው? ምን ላይ ነው የበለጡ? ምን ላይ ነው የሰሩት? ቢዝነስ እንዴት ነው ስታርት የሚደረገው? በተለይ ደግሞ የመጀመሪያ ቢዝነስ በጣም ሴንሲቲቭ ነገር ይመስለናል፣ ትልቅ ነገር ይመስለናልና ብሬክ ዳውን የተደረገበት አንድ ቢዝነስ ከመጀመሪያው ጀምሮ እንዴት እንደሚጀመር ከዛ በኋላ ምን ነገሮችን ማሟላት እንዳለበትና የእናንተን ሐሳባችሁ ላይ ያለውን ነገር ኤክስፒሪየንስ የምታረጉበት መሬት ላይ የምታወርዱበት ከዛ በኋላ ብዙ ኤክስፒሪየንስ ነው የሚያሳውቃችሁ ወይም ደግሞ ስኬታማ የሚያረጋችሁ። ግን የመጀመሪያውን ቢዝነስ መሬት ላይ የምታወርዱበት የዩቲዩብ ቪዲዮ ሰርቼላችኋለሁ። ባዮ ላይ ሊንኩ አለ፣ ግቡና ቼክ አድርጉት። እዛ ላይ እንገናኝ።